የጌታ የኢየሱስ ክርስቶስ ሰላምና ጸጋ ለእናንተና ለነገሮቻችሁ በኢየሱስ ስምና ስልጣን ይሁንላችሁ። የምወዳችሁና የማከብራችሁ እህቶቼ ወንድሞቼ የጌታ ሰላም ለእናንተ ይሁን። እንዲሁም ደግሞ ከሰላምታዬ በማስቀጠል ቪዲዮዎቼ ሁሉ ቫላር እየወጡ ስላልሆነ እባካችሁ ታብ ሼር ኮፒ ሊንክ ዱትና ቤቱን ፎሎ ማድረጉን አትዘንጉ። በፍቅር ነው በእግዚአብሔር ፍቅር ነው የምለምናችሁ በጸባ አይደለም። እና ለብዙ ሰዎች እንዲደርስ ቃሉን ሼር አድርጉ። ኢየሱስ ይባረክ። መጽሐፍ ቅዱስ ላይ መጽሐፈ ነገሥት ቀዳማዊ ምዕራፍ 3 ላይ ከቁጥር 16 ላይ ሁለት ሴቶች አሉ። ስለ እነሱ እንመለከታለን። ግን የቃሉን ርዕስ እንዲህ በሚለው እናገራለሁ። የሞተው ያንቺ አይደለም፣ የሞተው ያንተ አይደለም። የሌላውን ገሎ የሌላውን ራእይ የሌላውን ቅባት የሌላውን መገለጥ የሌላውን በረከት የገደለው አውሬ ያንተን በረከት አይገልም፣ ያንቺን በረከት አይገልም፣ የኔ በረከት አይገልም። የሞተው በትንሣኤ ኃይል የኔ አይደለም። በኢየሱስ ስም ሃሌሉያ። ቃሉን በክርስቶስ ደም ተሸፍኜ አነባለሁ። ቃሉ እንደዚህ ይላል። በዛን ጊዜ ሁለት ጋለሞታዎች ሴቶች ወደ ንጉሡም መጥተው በፊቱ ቆሙ። አንደኛይቱም ሴት አለች፣ ጌታ ሆይ እኔ ይህች ሴት በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤት ሳለው ወለዱ። እኔም ከወለዱ ከ3 ቀን በኋላ ይህች ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበርን፣ ከሁለታችንም በቀር ማንም በቤት ውስጥ አልነበረም። እርሷም በላይዋ ስለተኛችበት የዚች ሴት ልጅ በሌሊት ሞተ። እርሷም በእኩለ ሌሊት ተነስታ እኔ ባሪያ ተኝቼ ሳለው ልጄን ከአጠገቤ ወሰደች፣ በብብቷም አደረገች። የሞተውንም ልጅ በኔ ብብት አደረገች። ልጅም አጠባው ዘንድ በማለዳ ብነሳ እነሆ ሞቶ ነበረ። ነገር ግን ብርሃን በሆነ ጊዜ ተመለከቱ፣ እነሆም የወለዱት ልጄ አልነበረም። ሁለተኛይቷ ሴት ደናኛውን የኔ ልጅ ነው፣ የሞተውም ያንቺ ልጅ ነው እንጂ አንቺ የምትዩ አይደለም አለች። ይህችም የሞተውን የአንቺ ልጅ ነው፣ ደናኛው የኔ ልጅ ነው አለች። እንዲሁም በንጉሡ ፊት ይነጋገሩ ነበረ። በዛም ጊዜ ንጉሡ ይህች ደናኛውን የኔ ልጅ ነው፣ የሞተውም የአንቺ ልጅ ነው ትላለች፣ ይችኛይቱም አይደለም የሞተው ያንቺ ልጅ ነው፣ ደናኛው የኔ ልጅ ነው ትላለች አለው። ንጉሡም ሰይፉን አምጡልኝ አለ። ሰይፉንም ይዞ ወደ ንጉሡ ፊት መጡ። ንጉሡም ደናኛውን ሕፃን ለሁለት ከፍላችሁ ለአንዲቷ አንድ ክፍል ለሁለተኛይቷም ሁለተኛውን ክፍል ስጡ አለ። ደናኛውም የነበራት ሴት አንጀቷ ስለ ልጇ ናፍቋልና ጌታ ሆይ ደናኛው ለእርሷ ስጡ እንጂ አትግደል ብላ ለንጉሡ ተናገረች። ያችኛይቱም ግን ይከፈል እንጂ ለኔም ላንቺም አይሁን አለችው። ንጉሡም መልሶ ይችኛይቱ እናት ናት፣ ደናኛውን ሕፃን ለእርሷ ስጧት እንጂ አትግደሉት አለ። ንጉሡም የፈረደው ፍርድ እስራኤል ሁሉ ሰሙ። ፍርድንም ለማድረግ የእግዚአብሔር ጥበብ እንደነበረበት አይተዋሉና ንጉሡን ፈሩ። በኢየሱስ ክርስቶስም ሰይጣንም ሰውም ተደራጅቶብህ
በገደሉ ጉዳይ ላይ አበቃ ከዚህ በኋላ አይነሳም ባልከው ጉዳይ ላይ እግዚአብሔር ትክክለኛ ፍርድን ያወጣል። በኢየሱስም ይፈረድልሻል፣ በኢየሱስም ይፈረድልሃል፣ በኢየሱስም ይፈረድልኛል። ስለዚህ የሞተው ያንቺ አይደለም። የሞተው ጸሎት፣ የሞተው ልሳን፣ የሞተው መዝሙር፣ የሞተው ቢዝነስ፣ የሞተ የትኛውም ጉዳይ ብኖር የሞተው ያንተ አይደለም። ለምን ካልክ፣ ለምን ካልሽ፣ ለምን ብዬ ራስን ከጠየቁ የፍርዱ ባለቤት እግዚአብሔር በሰማይ አለ። ተባረኩ። ጸጋ ይብዛላችሁ። ሻሎም